ወደ ጀርባ ስንሄድ ደግሞ እዚህ ጋር እንደምትመለከቱት የበግ ማረጃ ቆንጆ የሆነ ስፔስ የተዘጋጀለት በሴራሚክ የተሰራ ጽድት ያለ ማጠቢያ አለው። እዚህ ጋር እንደምትመለከቱት የሮቶ የውሃ ታንከር እዚህ ጋር አለው ማለት ነው። እዚህ ጋር ሳከር ራሱን ይቻላል እንደ ስቶር መጠቀም ይችላል ማለት ነው። እዚህ ጋር ደግሞ እንደምትመለከቱት የልብስ ማጠቢያ ሰፊ የሆነ ልብስ ማጠቢያ ቦታ አለው። ሙሉ ሴራሚክ ነው፣ ይበሰብሳል ብሎ አይታሰብም ማለት ነው። ቆንጆ ነው በጣም ሴራሚካችሁም ኤቭሪቲንግ በኦሪጂናል ማቴሪያል ነው የተጠቀሙት ማለት ነው። ተመልካቾቻችን እንግዲህ ግራውንድ ላይ የምናገኘው ይሄን ይመስላል ማለት ነው። ሚኒ ሳሎን፣ ኦፊስ እንዲሁም ደግሞ ትልቅ ዋናውን ኪችን እናገኛለን ከነ ሙሉ መታጠቢያው ሻወሩ ማለት ነው። እንዲሁም ደግሞ በጀርባ በኩል የላውንደሪ ቦታውን አይተናል ማለት ነው። አሁን ደግሞ ፕላስ ዋን ላይ ደግሞ ሄደን ደግሞ ያለውን እናያለን ማለት ነው። ይከታተሉ። ተመልካቾቻችን እንግዲህ ፕላስ ዋን ላይ ደርሰናል ማለት ነው። ግራውንድ ፕላስ ዋን ላይ የምናገኘው ዋና ሜን ሳሎኑ ነው ማለት ነው። በጣም ሰፊ የተንጣለለ እንዲሁም ፐርኬ የተገጠመለት ነው። ሴራሚክ አይደለም፣ ኦሪጂናል ፐርኬ ነው በውድ የተሰራ ማለት ነው። በጣም ነው የሚያምረው፣ ጽድት ያለ ነው። እንደምትመለከቱት እዚህ ጋር ሰፊ የሆነ የኦፕን ኪችን ኤሪያ አለው። እንዲሁም ኦልሬዲ መገጣጠም ይቀረዋል። በዚሁ ለቀን ውስጥ ተገጣጥሞ የሚያልቅ ነው ማለት ነው። በጣም ላይቲንግ ሲስተሙም በጣም ነው የሚያምረው። በጣም ሰፊ ነው እንደምትመለከቱት። በጣም ቆንጆ የሆነ የሚያምር የራሱ መታጠቢያ ያለው ሽንት ቤት ያለው ራሱን የቻለ ሁሉ ነገር የተሟላለት በጣም የሚያምር ነው ማለት ነው። በደንብ ይከታተሉ። እዚህ ጋር እንደምትመለከቱት ውጪ ላይም ሰፊ የሆነ ባር እንዳለው ማለት ነው። ቆንጆ ቪው የሚያምር ሰፊ የሆነ በጣም እዚህ ጋር ቡና ልናፈላበት የምንችልበት ወደ ራሳችን የፈለግንበት ነገር ማድረግ የምንችልበት ሰፊ ኤሪያ ያለው ማለት ነው። በሴራሚክ የተሰራ ቆንጆ የሚያምር የግሪል ዲዛይኑም ራሱ በጣም ቻችን አሁን ደግሞ ወደ ግራውንድ ፕላስ 2 ላይ ነው የምንገኘው። ግራውንድ ፕላስ 2 ላይ ዋና ሜን ቤድሩሙ ነው የምናገኘው ማለት ነው። ሜን ቤድሩሙ እንደምትመለከቱት በጣም ነው የሚያምረው፣ ሰፊ ነው። ፕላስ ደግሞ ኦሪጂናል የሆነ ፐርኬ ነው የተገጠመለት፣ ውድን ፐርኬ ማለት ነው። ይሄም እንደ ቅድም እንደነገርኳችሁ አሉሚኒየም አይደለም፣ ሴራሚክ አይደለም፣ ውድ ነው ማለት ነው። ሶ እዚህ ጋር ራሱን የቻለ የሚገጠምለት የልብስ መቀየሪያ ስፋት አለው። እንዲሁም ደግሞ እዚህ ጋር የሚያምር መታጠቢያና ሽንት ቤት ነው። በጣም ዘመናዊ ነው። በጣም ነው የሚያምረው። የተጠቀሙት እቃ ኦሪጂናል ጎልደን ድራገን ነው። በጣም ነው የሚያምረው። እዚህ ጋር እንደምትመለከቱት ቪው አለው። ቆንጆ ላይቲንግ አለው ማለት ነው። ደግሞ ማለት ነው እንደምትመለከቱም ደግሞ ወጣ ብለን መናፈስን ብንፈልግ ደግሞ ሰፋ ያለ የሚያምር የበረንዳ ቦታ አለው ማለት ነው። ተመልካቾቻችን እንግዲህ ይሄ የሜን ቤድሩሙ ይሄን ይመስላል ማለት ነው። ወደ ቀጣይ ስንሄድ ቀጣይ ክፍል ላይ የምናገኘው ሁለተኛ መኝታ ቤት ነው የምናገኘው ማለት ነው። እንደዚሁ እንደምትመለከቱ በጣም ነው የሚያምረው። ቆንጆ የሆነ የሚያምር ከለር ኮምቢኔሽን ያለው እንዲሁም የሩፉ ላይ በጠቅላላ እንደሚያምር ጂፕሰን ሻዶ ላይቶች አሉት ማለት ነው። ማብራት ቢኖር ሞር ታዩት ነበረ። ራሱን የቻለ የመታጠቢያና ሽንት ቤት ያለው ማለት ነው። እንዲሁም ራሱን የቻለ ማሞቅ ያለው በጣም ተወዱታላችሁ። በጣም ቆንጆ የሆነ ቤት ነው። ሰፊ ነው። ሁለተኛው መኝታ ቤት ይሄን ይመስላል ማለት ነው። ወደ ቀጣይ ደግሞ ግራውንድ ፕላስ 3 ላይ ደግሞ
ያሉትን ደግሞ ሄደን እናያቸዋለን ማለት ነው። ይከታተሉን ተመልካቾቻችን። አሁን ግራውንድ ፕላስ 3 ላይ ነው የምንገኘው ማለት ነው። በጣም ያምር የመጨረሻው ግራውንድ ማለት ነው። ፊት ለፊት ላይ ስንገባ ራሱን የቻለ ቆንጆ ለልጆችም ይሆናል ለእንግዳ ማረፊያ ራሱን የቻለ የሚያምር ቆንጆ ቪው ያለው መኝታ ቤት እናገኛለን ማለት ነው። ጥርምጥን ያለች ቆንጆ የምታምር ነች ማለት ነው። ራሱን የቻለ ኮመን መታጠቢያ እንዲሁም ሽንት ቤት አለ ማለት ነው። እንደምትመለከቱ በጣም ነው የሚያምረው። ቆንጆ የሆነ የሚያምር መታጠቢያ አለው ማለት ነው። ወደ ሁለተኛ ደግሞ ስንሄድ ሌላም ደግሞ እዚህ ጋር አራተኛ መኝታ ቤት እናገኛለን ማለት ነው። የቁም ሳጥን ኤሪያ ያለው እንዲሁም የመሬት ታይልሱ በጣም የሚያምር ነው። ከለር ኮምቢኔሽኑም ቆንጆ ነው ማለት ነው። በጣም ሰፊ የሆነ ቤት ነው። የራሳችን ፕሮግራም ቢኖረን የምናደርግበት እዚህ ጋር እንደ ባር መስራት የምንችልበት ቆንጆ የሆነ ከውጭ ቴራስ ጋር የሚገናኝ የሚያምር እዚህ ጋር ክፍል እናገኛለን ማለት ነው። እንደምትመለከቱት የውጭ ቴራሱን በጣም ነው የሚያምረው። ሰፊ ትልቅ ነው። በጣም ነው የሚያምረው። ባረንዳውም ከዚህ ጋር ቆንጆ ቪው አለው ማለት ነው። በደንብ ይከታተሉ። ተመልካቾቻችን እንግዲህ እንደምትመለከቱት ቤቱ ይሄን ይመስላል። በጣም ነው የሚያምረው። ቆንጆ የሆነ አሪፍ ቤት ነው ማለት ነው። ስለዚህ ይሄ ቤት አሁንም የምታገኙት ወደ ሀያት አካባቢ ነው ማለት ነው። ወደ ጣፎ መሄጃ መንገድ ላይ በጣም አሪፍ ሎኬሽን፣ ቆንጆ ኮምፓውንድ ያለበት እንዲሁም የውስጥ ለውስጥ አስፓልት መንገድ የተገጠመለት አሪፍ ኤሪያ ነው ማለት ነው። ተመልካቾቻችን ዋጋው የሚባለው 35 ሚሊዮን ብር ነው የሚባለው። አስተያየት አለው። ቀርቦ መደራደር ይቻላል፣ ይቀንሳል። ስክሪን ላይ በምትመለከቱ ስልክ ቁጥር እየደወላችሁ መጠየቅ ትችላላችሁ፣ ማየትም ትችላላችሁ። ለበለጠ መረጃ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን። መልካም ጊዜ